ጠንካራ ሰው ማለት የሱን ህልም የሱን ፍላጎት በህይወት ውስጥ ሊያሳካቸው የሚችላቸው ነገሮች ሁሉ ሊያደናቅፉበት ሲመጡ እነዛን ነገሮች ሚዛን አድርጎ በስርዓት አስይዶ እሱ የሚፈልግበት ቦታ ላይ ብቻ መቆም ሲችል ነው። ያ ሰው ማለት መቆጣት ባለበት ቦታ ይቆጣል፣ መናገር ባለበት ቦታ ይናገራል። ብዙዎቻችን መናገር ባለብን ቦታ እኮ ራሳችን መግለጽ ያቅተናል አይደል? መናገር ያለብን ቦታ ላይ መናገር፣ ያን ነገር ሊያደናቅፉ የሚችሉ ነገሮች እንዳሉ ያመንን ሚዛን ሰርተን ስናልፋቸው፣ አንዳንድ ቦታ መቆጣት ያለብን ቦታ ላይ ቁጣችን ማለት ምን ማለት ነው? የኛ ስሜት ሌላውን እድል በሚሰጥ መልኩ አሳልፈን መስጠት አይደለም።